በቡታጅራ ከተማ ተቃውሞ ተቀስቅሶ የሰው ሕይወት መጥፋቱና በሰዎች ላይ የአካል ጉዳት መድረሱ ተሰምቷል። ከጧት ጀምሮ የጸጥታ ኃይሎችም በከተማውም ተሰማርተዋል። በሰላምና በልማት የምትታወቀውን ቡታጅራ ከተማንም ለማረጋጋት ሁሉም እንዲቆምም ተጠይቋል። ለምስራቅ ጉራጌ ዞን ማቋቋሚያ 50 ሚሊዮን ብር የሰጠው የመስቃን ልማት ማህበር በሳውዲ አረቢያ ደግሞ ሕዝባችን ትንኮሳ እየደረሰበት ስለሆነ ሁሉም ይወቅልኝም ብሏል። በቡታጅራ ከተማ በትላንትናው ዕለት ቅዳሜ አመሻሽ ላይ የተጀመረው ተቃውሞ ዛሬም እስከ ከሰዓት ድረስ ቀጥሎ የነበረ ሲሆን ከከሰዓት በኋላ ከተማው በከፊል ወደ ሰላማዊ እንቅስቃሴው ተመልሷል። የጉዳዩ መነሻ የነበረው የስናኖ ባህላዊ ዳኝነት ጉዳይ ሲሆን በሴራና አዳራሽ ሊካሄድ የታቀደ ስብሰባም በተቃውሞ ምክንያት ሳይካሄድ ቀርቷል። በነበረው ተቃውሞም የሰው ሕይወት መጥፋቱና ተጎድተው በሕክምና ቦታዎች ላይ የሚገኙ ሰዎች መኖራቸውም ተነግሯል። ለምስራቅ ጉራጌ ዞን ማቋቋሚያ 50 ሚሊዮን ብር የሰጠው በሳውዲ አረቢያ የሚገኘው የመስቃን ልማት ማህበር ደግሞ መግለጫ አውጥቷል። ከመንግስት ጋር ተቀራርቦ እየሰራ የሚገኘው ሕዝባችን አጀንዳ እየተሰጠው ከልማትና ከሰላም እያደናቀፉት ነውም ሲልም ማህበሩ አሳውቋል።